በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸው ምስል ለአንተ አታድርግ አትስገድላቸው አታምልካቸውም ይላል። ይህንን ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ ያለው ገጸ ንባብ ለጣዖት እንጂ ለቅዱሳት ስዕላት የሚጠቀስ አይደለም። ይህን ደግሞ የሚተነትንልን ዘኦርቶዶክስ ስተዲ ባይብል የተባለው ይሄ መጽሐፍ ገጽ 92 ላይ Images and imaginary በሚለው ላይ many people have been taught that the second of 10 commandments prohibit icons ይላል። however ይላል if correct ይላል ትክክል ከሆነ በእውነት በላይ በሰማይ ካለው በታችም በምድር ካለው የማናቸውም የተቀረጸ ምስል ላንተ አታድርግ የሚለው በእውነት ቅዱሳት ስዕላትንም ጭምር የሚያካትት ከሆነ ማለት ነው። ትክክል ከሆነ or artistic representation of anything would be forbidden ይላል። እንደዚህ ከሆነ ማናቸውም አይነት ስዕላት የሚባሉ ነገሮች ማናቸውም መገለጫዎች በሙሉ ጣዖት ናቸው ተብሎ መከልከል አለባቸው ይላል። ባይሆን ይላል ራዘር ይልና እዛው ላይ እንደምትመለከቱት it is against images whether in human form or not በሰውም ይሁን በመላእክትም ይሁን በአራዊትም ይሁን በአዋፍም ይሁን በማናቸውም መንገድ እንደ እግዚአብሔር አድርጎ ማምለክ ግን የተወገዘ ነው የሚለው ይላል። ይሄን የሚናገረው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። according to tradition ተመልከቱ እንደሚል በትውፊት መሰረት ቅዱስ ሉቃስ ወንጌላዊ ምን አደረገ? made at least 3 icons of Christ and his mother ይላል። ቅዱስ ሉቃስ ወንጌላዊ ምስለ ፍቅር ወልዳን ስዕል 3 ስዕላትን እንደሳለ ይናገራል። የመድኃኔዓለም ኢየሱስ ክርስቶስን ከእናቱ ቅድስት ድንግል ማርያም ምስለ ፍቁር ወልዳን ስዕል የሳለው እሱ ነው። በመልካ ስዕልም አባ ጊዮርጊስ ዘጋስጫ ሰላም ለስዕልኪ ተሰአላ በእዱ ሉቃስ ጠቢብ ወንጌላውያን አሃዱ ነው የሚለው which in Greek is represented by the 3 letters ያለና የሚኖር ነኝ የሚለው በ3 ቃላቶች ይወክላል ይልና placed around Christ's head in the holy icons በክርስቶስ ስዕላት አናት ላይ የሚጻፉት ያለና የሚኖር ነኝ የሚለው ጽሑፍ በ3 ፊደል ተወክሎ በግሪክ ቋንቋ ይጻፋል ይላል። ስለዚህ በምን ስዕል ላይ? በክርስቶስ ስዕል ላይ ይላል። ላይ በሰማይ ካለው በታችም በምድር ካለው የማናቸውም የተቀረጸ ምስል ላንተ አታድርግ የሚለው ቀጥታ የሚገልጸው ጣዖትን እንጂ ቅዱሳት ስዕላትን አይደለም ማለት ዘስ ይላል። ስለዚህ came about the event so familiar in Orthodox icons ይላል። እንደሚታወቀው በኦርቶዶክስ ስዕላት ላይ መድኃኔዓለም ኢየሱስ ክርስቶስ በእደ ዮሐንስ ሲጠመቅ አብ በሰማይ ሆኖ የምወደው ልጄ ነው ብሎ ሲናገር መንፈስ ቅዱስ ደግሞ በርግብ አምሳል ወረደ ይላል። በእደ ዮሐንስ ሲጠመቅ ስዕሉ ይሳያል። ምስለ ፍቁር ወልዳ ስዕል እዚህ መጽሐፍ ላይ አለ። ለአብርሃም የተገለጡ 3 ሰዎች ሥላሴ መሆናቸው የሚያሳይ እዚህ ስዕል አለ። ለሐዋርያት መንፈስ ቅዱስ ሲወርድላቸው የሚያሳይ ስዕል እዚህ አለ። በደብረ ታቦር ጌታችን ኢየሱስ ክርስቶስ ከ3ቱ ደቀ መዛሙርት ከነ ኤልያስና ከነ ሙሴ ጋር ሲገለጥ በደብረ ታቦርም እዚህ ስዕል ላይ አለ። ስዕል ጣዖት ካለ እዚህ መጽሐፍ ነው ይገልጸዋል። ድንግል ማርያምን የምናከብራት ነው የሚለው therefore ነው የሚለው the Orthodox Church honors Mary ነው የሚለው ኦርቶዶክስ ቤተክርስቲያን ድንግል ማርያምን የምታከብረው በምን መንገድ ነው? in icons በስዕላቶች በመዝሙራት በልዩ በዓላቶቿ እናከብራታለን። 33 የእመቤታችን በዓላት እንዳሉ ስለሚታወቅ ማክበር ብቻ አይደለም፣ በስዕላቶቿ በመዝሙሮቿ በዓላቶቿ ማክበር ብቻ አይደለም፣ እርሷንም ከልጇ ከወዳጇ እንድታማልደን ጭምር እንጠይቃታለን፣ ወደ እሷ እንጸልያለን ይላል። ይሄ የሚናገረው ኦርቶዶክሳዊ እሳቤ ያለው ብለው ሲናገሩበት የነበረው ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ እንደውም ይናገራል we ask her as the first believer and the mother of the church እንደው ድንግል ማርያምን እንጠይቃታለን we ask her ነው የሚለው። በዚህ አጋጣሚ ወደ ፍጡራን መጸለይ ለሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ያለ ለሚመስላቸው በምስራቅ ኦርቶዶክሶችም በግልጽ ነው የሚናገረው ማለት ለምን ወደ እሷ እንጸልየው for guidance and protection ይላል። መርህት ለመንግስት ሰማያት አይደለች? ወደ መንግስት ሰማያት መርታ የምታገባለች በቤታችን for guidance and ምን protection እንድትጠብቀን ድንግል ማርያም በቃል ኪዳኗ እንድትጠብቀን ጭምር ማለት ነው። ይሄ የሚናገረው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ። ከዛም ይላል መሰላችሁ ይሄ ማለት ማምለካችን አይደለም ብሎ ሲተነትን we venerate her እሷን እናከብራታለን but
we do not worship her እርሷን ግን አናመልካትም ይልና for worship belongs to God alone አምልኮ የሚገባው እግዚአብሔር ብቻ ነው ይላል የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ አይከን የሚለውን ቃል ራሱ ይሄ መጽሐፍ የመጨረሻው ፔጅ ላይ 1782 ላይ ሲተነትን አይከን የሚለው ቃሉ የግሪክ ቃል ሲሆን ኢሜጅ ማለት ነው ይልና አይከን ኦፍ ክራይስት የክርስቶስ ስዕል ሂስ ሴንትስ የሱ ቅዱሳን አችሁ የክርስቶስ ብቻ አይደለም ስዕል ያለን የቅዱሳንም ጭምር የመላእክቱ የጻድቃን የሰማዕታቱ ጭምር የሚያሳየው የክርስቶስን ስዕል ስንል ክርስቶስ በስጋ ማርያም ስለተገለጠ ኢንካርኔሽን አይደል ተሰጎ ተቃል ተሰገበ ማለት እኮ ታየ ተገለጠ ጉልህ ሆኖ ታየ ማለት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ስለተወለደ የሚታይ ነው ስለዚህ በሚታይ ስዕል ይገለጣል ይላል ልክ እንደዚሁም ቅዱሳንም ሰዎች ናቸው ስለዚህ ስጋ ለባሽ ናቸው ስለዚህ በስዕል ይገለጣሉ ማለት ነው ኦርቶዶክስ ክርስቲያንስ ይላል ኦርቶዶክስ ክርስቲያን ሆነር ኦር ቬኔሬት አይከንስ የሚናገረው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው ሲጀመር ስዕል የሚለው ጣዖት አይደለም ስለዚህ ኦርቶዶክስ ክርስቲያኖች ስዕልን እናከብራለን ካለ በኋላ በት ይላል ነገር ግን ኔቨር ወርሺፕ ዘም አናመልካቸውም for worship is due the holy trinity alone የምናመልከው ቅድስት ሥላሴን ብቻ ነው ይላል the honor given to icons ለቅዱሳት ስዕላት የምንሰጠው ክብር ስዕሉ ላይ ብቻ አይቀርም passes on to the one represented on the icon ለድንግል ማርያም ክብርም ጭምር በስዕሉ እየገለጠ ነው ስለዚህ ለስዕሉ ባለቤት የምናቀርበው ለስዕሉ የምናቀርበው በምን መንገድ as a means of thanksgiving for what God has done in that person life ስዕላት ላይ ያለን ትምህርት ይሄ ነው ይላል ይሄ ማለት ኦርቶዶክሳዊ ሐሳብ ያለው የሚሉት የምስራቅ ኦርቶዶክስ የመጽሐፍ ቅዱስ ማብራሪያ ስለዚህ አንድም ፕሮቴስታንት ካሁን በኋላ ይሄንን መጽሐፋችን ነው ኦርቶዶክሳዊ ሐሳብ ያለው መጽሐፍ ነው አንድ ፕሮቴስታንት ብሎ መናገር አይችልም የእናንተን ሐሳብ ስለሚቃወም ማለት ከእንደገና ሚራክልስ የሚለውን ሲተነትን ተአምር ማለት ከተፈጥሮ ሕግ ውጭ ማለት ነው ይላል ገጽ 1783 እስከ 1784 ላይ እግዚአብሔር አምላክ የሚያደርገው ተአምር ከተፈጥሮ ሕግ ውጭ ነው ቅዱሳን ሐዋርያትም ጭምር ተአምራትን በእግዚአብሔር በክርስቶስ ስም ያደርጋሉ ይልና ተመልከቱ አሁን ቀጥሎ ላይ የሚለውን ሂሊንግስ ይፈውሳሉ ዊፒንግ አይከንስ ቅዱሳት ስዕላት ያነባሉ ስለዚህ የኦርቶዶክስ ቤተክርስቲያን ስዕል ብቻ ነው የሚናገረው ይባላል ዊፒንግ አይከንስ እኮ ነው የሚለው የሚያነቡ ቅዱሳት ስዕላት አሉ በሶሪያ እንደተገለጠው በግብጽ እንደተገለጠው ለሰባት ወር አቴንስ ግሪክ ላይ የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል እንባ ሲያወጣ እንደታየው ላይ ተላልፏል ይሄ ስለዚህ እዚህ ጋር ይላል ዊፒንግ አይከንስ ይላል የሚያለቅሱ ተአምር ነው ከተፈጥሮ ጉጭ ነው ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕል ይናገራሉ ብቻ ለመናገር ማለት ያለባቸው ስለዚህ ቅዱሳት ስዕላት እግዚአብሔር አምላክ ተአምሩን ይገልጽባቸዋል ሌሎችም ቅዱሳን ተአምር ሂሊንግስ ይላል ይፈውሳሉ ነው የሚለው ቅዱሳን ይፈውሳሉ የማዳን ምንጩ ግን ማን ነው እግዚአብሔር ከእንደገና ዊፒንግ አይከንስ ያለቅሳሉ ስለዚህ አንድ ቅዱስ ስዕል ነው ሰዓሊው ሰው ነው የተሳለበትም ነገር ቁስ ፍጡር ነው የእግዚአብሔር መንፈስ የእግዚአብሔር ጸጋ ሲያድርበት ግን በዛ ስዕል ላይ እግዚአብሔር ፈቅዶ ቅዱሱ ተአምር ይሰራበታል ስለዚህ ምስለ ፍቁር ወልዳ ስዕል ላይ እመቤታችን ቅድስት ድንግል ማርያም ስታነባ የሚያሳይ ስዕል አለ ማለት ይሄ በኢትዮጵያ ብቻ ሳይሆን በሌሎች አሃታ ቤተክርስቲያናትም ሆነ በሌሎች መለካያን ጭምር በምስራቅ ኦርቶዶክሶች ጭምር ያለ መሆኑን ልንረዳ ይገባል